አውቶኢሚዩን ዲዚዝ ስንል አንድ በሽታ ለማለት ፈልገን ሳይሆን አጠቃላይ መገለጫ ባህሪያቸው ሰውነታችን ከበሽታ የሚከላከል የሰውነት ክፍል ወይም ኢሚዩኒቲ በተሳሳተ መልኩ የራሳችን የሆኑ ህዋሳትን ሲያጠቃ የሚከሰቱ የህመም አይነቶች ናቸው ማለት ነው። በውስጡ ብዙ በርካታ አይነት በሽታዎች አሉ። ይሄ ነገር ለመቀስቀስ ምንድነው መጀመሪያ ጄኔቲክስ ነው። ለዚህ በሽታ ተጋላጭ የሚያደርጉ ጂኖች በሰውነታችን ውስጥ ይኖራሉ። ነገር ግን በዛ ብቻውን አይከሰትም። ብዙ ጊዜ የሚቀሰቅሰው ትሪገር ነገር ይፈልጋል፣ የሚያነሳሳ። ያ ደግሞ ብዙ ጊዜ ሆኖ የምናገኘው ኢንፌክሽኖች ናቸው። በተለያዩ በባክቴሪያ ወይም በቫይረሶች አማካኝነት የሚመጡ ኢንፌክሽኖች ለዚህ ያጋልጣሉ። ሁለተኛ ነገር ደግሞ ከውጭ የምናስገባቸው ባዕድ ነገሮች፣ በአብዛኛው ሲጋራ ማጨስ ለእንደዚህ አይነት ነገር ሲያጋልጥ እናያለን። እና እነዚህ በሽታዎች ጋር ተያይዞ ሊመጡ የሚችሉ የህመም ስሜቶችና ምልክቶችን ስናይ የመጀመሪያው መገጣጠሚያ ላይ የሚኖር እብጠት፣ መቅላት፣ የህመም ስሜት ነው የምናየው። ሁለተኛነት ደግሞ የምናገኘው ቆዳ ላይ የሚኖር መሳሳት፣ መቅላት፣ የማሳከክ ስሜት እና የተለያዩ ሽፍታዎችን ልናይ እንችላለን። በሶስተኛነት የትንፋሽ ማጠር ወይም የትንፋሽ መቆራረጥ ሊኖር ይችላል። የፀጉር መሳሳት እና መነቃቀል እንዲሁም ከፍተኛ የሆነ ድካም ልናይ እንችላለን።